ሰላም ጤና ይስጥልኝ ክቡራትና ክቡራን ተመልካቾቻችን እንደምን አላችሁ? ይህ የከፋ ቴሌቪዥን ነው። ከከፋ ቴሌቪዥን የሰዓቱ ዜና ይዘን ቀርበናል። ዜናዎቹን በመምራት ፍጹም ተሾመ ከእናንተ ጋር ቆይታ አደርጋለሁ። በከፋ ዞን ሳይለም ወረዳ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ርብርብ ከ28 ሚሊዮን ብር በላይ በሆነ ወጪ የተገነባው የቅድስት ድንግል ማርያም ቤተክርስቲያን ህንፃ ግንባታ ተጠናቆ በሀገረ ስብከቱ ሊቀ ጳጳስ ተመረቀ። ቤተክርስቲያኗን መርቀው የከፈቱት የከፋ ሸካ ቤንች ሸኮና ምዕራብ ኦሞ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ሕዝቅኤል ናቸው። ዘገባው የወረዳው የመንግስት ኮሚኒኬሽን ነው። ክፍሌ ዓለሙ እንደሚከተለው ያቀርበዋል። በምረቃው ወቅት የተገኙት የወረዳው ዋና አስተዳዳሪ አቶ አማኑኤል አየለ የቤተ ክርስቲያኗ ህንፃ ግንባታ ለያዶታ ከተማ ተጨማሪ ድምቀት ከመሆኑም በላይ የህዝቡን ወዳጅነትና ህብረት ያሳየ ነው ብለዋል። ዋና አስተዳዳሪው የሳይለም ወረዳ ሁሉም ቤተ እምነቶች የሚገኙበት መሆኑን ጠቅሰው በቤተ ክርስቲያኗ ህንፃ ግንባታ ላይ የታየው ህብረትና ቅን ልቦና በሌሎች የወረዳዋ የልማት ተግባራትም ላይ እንዲቀጥል ጠይቀዋል። አቶ አማኑኤል ግንባታው ለፈጣሪ ምስጋና የሚቀርብበት ከመሆኑ ባሻገር ለከተማው እድገትና ገጽታ ግንባታ እንዲሁም የያዶታ ከተማን ውብና ማራኪ ለማድረግ በተጀመረው ስራ ውስጥ የአንድነት ውጤት ትልቅ ማሳያ መሆኑን ገልጸው የመደጋገፍ የመተባበርና እንዲሁም የስራ ባህልና የጊዜ አጠቃቀምን ያስተማረ እንደሆነ አብራርተዋል። የደብረገነት ቅድስት ድንግል ማርያም ቤተክርስቲያን ህንፃ አሰሪ ኮሚቴ ሰብሳቢ አቶ ክፍሌ ገብረ ማርያም በበኩላቸው በህንፃ ቤተክርስቲያኗ ግንባታ ውስጥ እናቶች ከመቀነታቸው ፈተው ድሃው ከዕለት ጉርሱ ቀንሶ አባቶች ከቅዳሴና ጸሎት ባሻገር ድንጋይ ሰብረውና ውሃ ቀርተው እንዲሁም ወጣቶች ሙሉ ጊዜያቸውና ጉልበታቸውን ሰውተዋል ብለዋል። የህንፃ ግንባታው የተጀመረው ጳጉሜ 2 2010 ዓ.ም እንደሆነ የተናገሩት አቶ ክፍሌ ግንባታውን ለማጠናቀቅ ከ28 ሚሊዮን ብር በላይ ወጪ እንደተደረገበትም ገልጸዋል። በምረቃ ስነ ስርዓቱ ላይ የተገኙት በኢሉ አባቦር ሀገረ ስብከት የበቾ ወረዳ ቤተ ክህነት ዋና ስራ አስኪያጅ መልአከ ብርሃን ቀሲስ መኩሪያ መሸሻ የህንፃ ቤተ ክርስቲያኑ ግንባታ ከሃይማኖታዊ ስርዓት ማከናወኛነት ባለፈ የቤተ ክርስቲያኒቱን አስተምህሮ ለቀጣዩ ትውልድ በማሸጋገር ሰላምንና ወዳጅነትን በህዝቦች ዘንድ ለማስፈን ከፍተኛ ሚና እንዳለው ተናግረዋል። የከፋ ሸካ ቤንች ሸኮና ምዕራብ ኦሞ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ሕዝቅኤል በዚህን ወቅት እንዳሉት በቤተ ክርስቲያን አስተምህሮ መሰረት ህግና ስርዓትን ተከትሎ ተባብሮ ሀገርን ማልማትና ለእድገቷ መቆርቆር ከሁላችን የሚጠበቅ ተግባር ነው ብለዋል። ብፁዕነታቸው የወረዳዋ ምዕመናን ህብረታቸውን በማጠንከርና ፈጣሪያቸውን በተቀደሰ ስፍራ ለማመስገን እምነታቸውን በማጽናት ለቤተ ክርስቲያኗ ግንባታ ላበረከቱት አስተዋጽኦ አመስግነዋቸዋል። ብፁዕ አቡነ ሕዝቅኤል በስፍራው ለተገኙት ምዕመናንና በተለያዩ ምክንያቶች በምረቃው ወቅት መገኘት ላልቻሉ ቡራኬና ቃለ ምዕዳን ሰጥተዋል። በቤተ ክርስቲያኑ ህንፃ ምረቃ ወቅት ሊቃውንተ ቤተ ክርስቲያን፣ ካህናት፣ ዲያቆናት፣ የሰንበት ትምህርት ቤት ተማሪዎችና ምዕመናን እንዲሁም ከተለያዩ አጎራባች ዞኖችና ወረዳዎች የእምነቱ ተከታዮች ተገኝተዋል። የዘንድሮ የተቀናጀ ተፋሰስ ልማት በዞን ደረጃ ከጥር 22 ቀን 2017 ዓ.ም ጀምሮ እንደሚካሄድ በከፋ ዞን የግብርና አካባቢ ጥበቃና ህብረት ስራ መምሪያ ገለጸ። በዚህ ጉዳይ ላይ የመምሪያ ኃላፊ አቶ ጋባ መጫ ያስተላለፉትን መልእክት ባልደረባችን ቤተልሔም ምሩ እንደሚከተለው አሰናድታለች። የተቀናጀ ተፋሰስ ልማት የሚል አጀንዳ እንደ ሀገር ትልቅ ፋይዳ እያስቆጠረ የቆየ አጀንዳ ነው። ይሄ ተፋሰስ ልማት ዘርፈ ብዙ ጥቅሞች አሉት። አፈርና ውሃን የመጠበቅ ጉዳይ ትልቅ ቦታ የተሰጠው ነው። በዚህ ዓመትም እንደ ዞናችን ነባራዊ ሁኔታ የሰው ኃይል ልየታ፣ የመሳሪያ ልየታ፣ የተለያዩ ቅድመ ዝግጅቶች በተሻለ ሁኔታ እየተሰሩ የቆዩበት ሁኔታ ነው ያለው። ከዚህ ጋር ተያይዞ በመጀመሪያ ደረጃ የተፋሰስ ልማት ንዑስ ተፋሰሶችን የመለየት ጉዳይ ነው ማለት ነው። ንዑስ ተፋሰሶች በአግባቡ የተለዩበት ሁኔታ ታይቷል፣ ተገምግሟል። በሁሉም መዋቅሮቻችን ወደ 304 ንዑስ ተፋሰሶች በዚህ ዓመት የተቀናጀ ተፋሰስ ልማት ስራ የሚሰራባቸው 304 ንዑስ ተፋሰሶች ተለይተዋል። ይሄ በሄክታር ደረጃ በምናይበት ጊዜ 69761 ሄክታር በላይ የሚለማ ይሆናል ማለት ነው። ፊዚካል ስራው በኪሎ ሜትር ደረጃ 8271 ኪሎ ሜትር ነው ማለት ነው። የቅየሳ መሳሪያዎችን በተመለከተ ወደ 12168 የቅየሳ መሳሪያዎች በአግባቡ ተለይቶ ሰፊውን ስራ ሊሰራ የሚችል የሰው ኃይል እና የመሳሪያ ልየታም እንደዚሁ በአግባቡ የተከናወነበት ሁኔታ ነው ያለው። 389505 ሰዎች በነፍስ ወከፍ
የሚሳተፉበት ስራ ነው በዚህ የሚሰራው ማለት ነው። በደጋፊነት አቅመ ደጋፎቹን ጋር በተለያየ ሙያ የሚደግፉ ወደ 4293 ደጋፊ አካላት የተለዩበት ሁኔታ አለ። በተለይ ከማንነታችን ጋር በብዙ የተቀናጀና የተዋሃደው የቡና ስራችን ብዙ ስራዎች የሚሰራበት ነው የሚሆነው ማለት ነው። የቡና ውስጥ እርጥበት ማቆያ የተለያዩ ስትራክቸሮች ወይም እርጥበት የምናቆይባቸው የተለያዩ ጉድጓድ የተለያዩ ስራዎች በቡና ውስጥ የሚሰሩበት ነው። የቡና ጉንደላ የዚህ አካል ሆኖ የሚሰራበት ነው። እንደ ሀገር ትልቅ ኢኒሼቲቭ ሆኖ የምግብ ዋስትና ማረጋገጫና የኑሮ ውድነት ቁልፍ ሊፈታ ይችላል ተብሎ የሚጠበቀው ኢኒሼቲቭ የሌማት ትሩፋት ኢኒሼቲቭ ጋር የሚገናኝ ነው። የሌማት ትሩፋት ወይም የእንስሳትና ዓሳ ሀብት ሌሎች ስራዎች የአትክልትና ፍራፍሬ ስራዎች ቀደምም በመደበኛ ስራ የሚሰሩ ቢሆንም እንደ ሀገር እንደ ኢኒሼቲቭ ሲወጡ በዚህ አጋጣሚ በምንሰራቸው ፊዚካል ስትራክቸሮች ስነ አካላዊ ስራዎች በስነ ህይወታዊ ይደገፋሉ ማለት ነው። የእንስሳት መኖ ዝርያዎች በዚህ አጋጣሚ ስነ አካላዊ ስራው ከተሰራ በኋላ ስነ ህይወታዊ እዛ የሚደገፍበት ነው የሚሆነው ማለት ነው። በሌላ መንገድ ደግሞ ሌላኛው ኢኒሼቲቭ የአረንጓዴ አሻራ ኢኒሼቲቫችን ነው ማለት ነው። ከዚህ አረንጓዴ አሻራ ጋር ገናኝተው የሚሰሩ ስራዎችን በተመለከተ እስካሁን ባለው ሁኔታ ወደ 224 ችግኝ ጣቢያዎች መደብ የሚሰራበት ዘር የሚፈስበት የችግኝ ጣቢያ እንክብካቤ የሚደረግበት ነው ማለት ነው። ይህንን መሰረት አድርጎ የተዘጋጀ ፖሊ ከ3000 እስከ 60 ኪሎ ግራም ድረስ ተዘጋጅቶ እነኚህ ንዑስ ጣቢያዎች ላይ የተሰራጨበት ሁኔታ አለ። የፈሰሰ ዘር እስካሁን ድረስ ወደ 763 ኪሎ ግራም ዘር ፈሷል። ችግኝ ጣቢያዎች በደንብ የሚጎበኙበት ይሆናል ማለት ነው። እንደ ክልል በቀን 22 የሚደረገው የክልላዊ የተቀናጀ ተፋሰስ ማስጀመሪያ በእኛ ዞን ሺሾንዴ ወረዳ ዳህራ ቀበሌ ላይ የሚከናወን ይሆናል ማለት ነው። እሱም ቅድም ዝግጅቱ ቅድም ሲዘረዝር በነበረው መንገድ እንደ አንድ ንዑስ ጣቢያ የተያዘ በመሆኑ እዛ ይከናወናል ማለት ነው። ስራውን በተመለከተ በቀን 22 በዚህ ወር 22 የጀመረው ጥር 22 የጀመረው እስከ የካቲት 22 ድረስ መደበኛ የአንድ ወር ጊዜ ስራ ይሰራበት ማለት ነው። በተለያዩ ምክንያቶች የሚንጠባጠብ ነገር ሊኖር ይችላል ተብሎ ስለሚጠበቅ ያ የተንጠባጠበው የሚካስበት 15 ቀን ይጨመራል። ይህ ማለት ቀሪው ጊዜ ጀምረን እስከ መጋቢት 6 ድረስ ስራው አጠቃላይ የሚገመገመው መጋቢት 6 ነው ማለት ነው። ሁሉም የማህበረሰብ ክፍል በተለየበት አካባቢ ላይ በተለየበት ልማት ቡድን ላይ 20ና 21ን ቀያሾች ባጠኑበት መንገድ ለእያንዳንዱ ልማት ቡድን ለወጣቶች፣ ለሴቶች በየልማት ቡድናቸው ፊዚካል ስራ ወይም ስነ አካላዊ ስራው የሚሰራበት የማረካከቢያ ቀን ነው ማለት ነው። ሁሉም ባለድርሻ አካላት ትኩረት ሰጥቶ ከቀን 22 ጀምሮ ከጥር 22 እስከ የካቲት 22 መደበኛ ስራቸውን በተለያዩ ምክንያቶች ሳይሰናከሉ ወደ ኋላ ሳይሉ ሳይቀዛቀዙ ለሴቶች፣ ለወጣቶች፣ ለወንዶች የተቀመጠውን ኖርም ወይም ህግ በመከተል ተግባሩን ፈጽሞ የተለመደውን ውጤት እንዲያስቆጥሩ ጥሪዬን አስተላልፋለሁ። አመሰግናለሁ። በተመሳሳይ ዜና በክልሉ ለሚጀምረው የተፋሰስ ልማት ስራ ህብረተሰቡ በንቃት እንዲሳተፍ የደቡብ ምዕራብ ኢትዮጵያ ህዝቦች ክልላዊ መንግስት ርዕሰ መስተዳድርና የግብርና ቢሮ ኃላፊ አቶ ማስረሻ በላቸው ጥሪ ያቀረቡ። የዘንድሮ የተቀናጀ ማህበረሰብ ተፋሰስ ልማት የተፈጥሮ ሀብት የመሬትና የውሃ እንዲሁም የሰው ሀብታችንን መጠበቅ ማልማትና በላቀ ደረጃ በማቀናጀት ጥቅም ላይ ለማዋል በትኩረት ይሰራልም ብለዋል። የተፋሰስ ልማት ስራው ለተከታታይ 45 ቀናት እንደሚካሄድ የገለጹት አቶ ማስረሻ ለዚህም አስፈላጊው ቅድመ ዝግጅት ከህዳር አጋማሽ ጀምሮ ሲካሄድ መቆየቱን ተናግረዋል። ከዚህ በፊት በተሰራው ስራ አመርቂ ውጤት መገኘቱን የጠቆሙት ኃላፊው በዘንድሮ የልማት ስራ ከ225,000 ሄክታር መሬት በላይ ለማልማት ስለመታቀዱም ገልጸዋል። በክልሉ በሚገኙ 38 ወረዳዎች ከጥር 22 2017 ጀምሮ ቀጣይነት ባለው መልኩ እንደሚከናወን ያገኘነው መረጃ ያመለክታል። ባለፉት 6 ወራት በማህበራዊ ኢኮኖሚያዊና የመልካም አስተዳደር ዘርፎች ውጤታማ ተግባር ስለማከናወኑ የከፋ ዞን አስተዳደር ጽህፈት ቤት አስታወቀ። ጽህፈት ቤቱ የ2017 በጀት ዓመት የ6 ወራት አፈጻጸም ግምገማና ቀጣይ የስራ አቅጣጫዎች ላይ ምክክር አካሂዷል። ብሩክታይት ብርሃኑ
የካፋ ዞን አስተዳደር ጽህፈት ቤት ኃላፊ አቶ ንጉሴ ባዩ በበጀት ዓመቱ የተከናወኑ ተግባራትን ተናግረዋል። ይሄን መድረክ ሲንገመግም አላማ አድርገን የተነሳ ነው። በ2017 ላይ ግማሽ ዓመት ላይ የተፈጸሙ መልካም ተግባራትን በማስፋት ቀጣይ ላይ ደግሞ በጉልህ የታዩ የተገመገሙ ነገሮችን ቀጣይ ላይ በትኩረት ከታች ካለው መዋቅር ጋር በመግባባት ቀጣይ ስራዎችን የተሻሉ አፈጻጸሞችን በማስመዝገብ ለህዝባችን መካስ ያለብንን ማስተካከል ያለብን ነገሮችን ሰርተን ህዝባችን ተጠቃሚነት ለማረጋገጥ ነው ትኩረት ያደረገው። ከዚህ አንጻር ያው በዋናነት በእኛ ሴክተር ደረጃ ላይ ትልቁ ጥያቄ የቀረበ ያለው መልካም አስተዳደር ጉዳይ ነው። መልካም አስተዳደር ጉዳይ በተለያዩ ነገሮች ይነሳልና እነዚህ ነገሮችን የእቅዳችን አካል አድርገን ጉዳዮችን እንዳመጣጣቸው እያጣራን ታችኛው መዋቅር ጋር ተጓብተን እየሰራን እንገኛለን። በዋናነት ግን ጥያቄዎቹ ሲቀርቡ በሶስት ደረጃ ከፍለን ነው የምናየው። አንደኛ ጉዳዩን ከታች ካለው መዋቅር ጋር በስልክ ኮሙኒኬት በማድረግ ጉዳዩን እንፈታለን። በስልክ ማይፈቱ ጉዳዮችን ደግሞ በጽሁፍ የሚፈቱ ነገሮች አሉና መመሪያ ተጠቅሶ መፈታት ባለበት ልክ እንዲፈታ ይደረጋል። በዛ ልክ ደግሞ ማይፈቱ ጉዳዮች ካሉ እስከ ቦታ ድረስ ማጣራት የምንፈልጉ ጉዳዮችን እስከ ቦታ ድረስ ባለሙያ ወርዶ እያጣራ እነዚህ ጉዳዮችን ይፈታል። የካፋ ዞን የመንግስት ኮሙኒኬሽን ኃላፊ አቶ አዳሙ እሸቱ በበኩላቸው በአፈጻጸም ወቅት የነበሩ ተግዳሮቶችን አብራርተዋል። እንግዲህ ችግሮች ያው በሪፖርትም እንዳያችሁት በርካታ ችግሮችን በእያንዳንዱ ስራ ዘርፍ ነቅሰን አውጥተናል። ከነዚህም ውስጥ በዋናነት እንግዲህ ችግሮች ተብለው የተለዩት አንደኛው ምንድነው? ከዚህ ከመልካም አስተዳደርና ከህዝብ ጥያቄ አንጻር የሚነሱ ነገሮች አሉ። ከታች ከወረዳዎች ከከተማ አስተዳደሮች በተለይ ያልተፈቱ የመልካም አስተዳደር ችግሮች ከመሰረተ ልማት ጋር ከመንገድ ጋር እንደዚሁም ከድልድዮች ጋር ተያይዞ የሚነሱ ችግሮች አሉ። የልማት ፍላጎቶች ያው የህዝባችን ቁጥር እየጨመረ ሲሄድ በዛው ልክም የማህበረሰቡ የልማት ጥያቄም እየበዛ ነው የሚሄደውና ስለዚህ እዛም እዚህም ያሉ የመሰረተ ልማት ጥያቄዎች እንደ ችግር በዚህ ጉባኤ የተነሱበት ሁኔታ አለ። እንደዚሁም በጣም የተነሳው ነገር ምንድነው? በተለይ ከዚህ የህዝቡን ቅሬታ በቅርበት ከመፍታት አንጻር እዛው ቀበሌ ለመፈታት የሚገባቸው ችግሮች አልፎ ወረዳ ላይ ይመጣሉ፣ ከተማ አስተዳደር ላይ ይመጣሉ። ከተማ አስተዳደር ወረዳ ላይ መፈታት የሚገባቸው ደግሞ ወደ ዞን ይመጡና ላልተገባ ወጪ ላልተገባ እንግልት ማህበረሰቡን እየዳረጉ ያሉበት ሁኔታ አለና እነዚህ ላይ በጣም ጠለቅ ያለ ውይይት ነው እያደረግን ያለነው ወይም ያደረግነው ማለት ነውና ምክንያቱም ታች መፈታት የሚገባው ችግር እዛው መፈታት ሲገባ ወደ ላይ በሚመጣበት ጊዜ ማህበራዊ ኢኮኖሚያዊ ጫናዎችም እየበዙ እየተበራከቱ የሚመጡበት ሁኔታ ስላለ እሱ ታች መፈታት ያለበት እዛው መፈታት አለበት። ከወረዳው አቅም በላይ የሆነ ከቀበሌ አቅም በላይ የሆነ ችግር ነው ወደ ዞን መምጣት ያለበት። እንደዚሁም ወደ ክልልም መሄድ ያለበት ያ ነውና ከዛ ተሻግረው ግን በጣም ጥቃቅን ነገሮች ወደ ላይ የሚመጡበት ሁኔታ ትክክል ያለ መሆኑን ተገቢ ያለ መሆኑን ይዘን የተወያየን ያለንበት ሁኔታ አለ። ሌላውና ትልቁ ችግር ተደርጎ የተወሰደው እንደ ዞናችን ተጨባጭ ያልሆኑ ነገሮችን ይዞ እነዚህ በፌክ አካውንት የሚዋጉ የሽምቅ ተዋጊዎች ጉዳይ በየወረዳ ተለቅሞ መፈታት አለበት፣ ትግል መደረግ አለበት የሚል ነገር ነው። ምክንያቱም ምንም ተጨባጭ ያልሆነ ትክክል ያልሆነውን ነገር ይዞ በበሬ ወለደ አስተሳሰብ አመራሩንና ህዝቡን ለማጋጨት ግስና ህዝብን ለማጋጨት የሚሄዱ አክቲቪስት ነን ባዮች የሚያደርጉት የተዛባ አስተሳሰብና አመለካከት ይሄ መስተካከል አለበት። ይሄ ማለት ተገቢ የሆኑ የልማት እጦቶችን የመልካም አስተዳደር ችግሮችን ሰው አያንሳ ማለት አይደለም። አክቲቪስት አይጻፍ ማለት አይደለም። ግን የሰዎችን ስብዕና የሰዎችን ፐርሰናሊቲ የአመራሩን ስብዕና የሚያጎድፉ ነገሮች የሚጽፉ አካላት ከዚህ መታቀብ መቆጠብ አለባቸው የሚል ነገር እንደ ዞናችን አንደኛ ከኤዲቶሪያል ፖሊሲም አንጻር ከሚዲያ ህግም አንጻር የሚጻረሩ እነዚህ ሀሰተኛ ማህበራዊ ሚዲያ እና የጥላቻ ንግግሮች እንደ ትልቅ ችግር ተነስቶ ውይይት የተደረገበት ሁኔታ አለ። እሱም ቀጣይ መታረም መፈታት ያለበት ነገር ካለ መፈታት አለበት። በዛው ልክ ሰዎች በትክክለኛ ስታተስ ላይ ሆነው የልማት ችግሮችን ማንሳት አለባቸው እንጂ የሰዎችን ያመራሩን ስብዕና በሚነካ በሚያጎድፍ መልኩ መሆን የለበትም የሚባል ነገርም እንደ የውይይት አጀንዳ ተደርጎ እየተወያየን ያለንበት ሁኔታ አለ። እንደዚህ ነው። እነዚህ ናቸው በብዛት ያሉት። አቶ ንጉሴ አክለውም በቀሪ ጊዜ የሚፈልገውን ውጤት ለማስመዝገብ የሚመለከታቸው አካላት ድጋፍ እንዲያደርጉ አሳስበዋል። በአስተዳደር በኩል ሁሉም ነገር ጥያቄ በአስተዳደር በኩል ነው መጥቶ ምላሽ የሚያገኘውና የሚቀርቡ ጥያቄዎችን በተለይ በመልካም አስተዳደር ዙሪያ ላይ መልካም አስተዳደር ችግርን ለመፍታት ቀድሞ ሆኖ የሪፎርም ስራዎችን መስራት ይፈልጋል።
ትኩረት መሰጠት ያለበት ሪፎርም ስራ ነው። ሪፎርም ስራ ምን ያካትታል? ከአገልግሎት አሰጣጥ ይጀምራል። አገልግሎት መስጠት ባለብን ስታንዳርድ ላይ አገልግሎትን መስጠት፣ በስታንዳርድ ከአገልግሎት የምንሰጥ ከሆነ ቅድም ያለ ነው የመልካም አስተዳደር ጉዳይ መፍታት እንችላለን። መልካም አስተዳደር ጉዳዮችን ደግሞ በእኛ ደረጃ ውስጣዊ መልካም አስተዳደር ችግር የለየናቸው አሉ። በውስጥ ሰራተኛ በኩል መፈታት፣ በሴክተር ደረጃ መፈታት ያለበት ነገር አለ። ውጫዊ ደግሞ አለ። በውጫዊ አካላት ያለውን ጉዳይ ተከታታይ ድጋፍ እየሰጡ መፍታት ይፈልጋል። ይሄን ደግሞ ሰው በቁርጠኝነት መስራት ይፈልጋል። የራሱን የተቋሙን ግብ መጀመሪያ ምንድነው መስራት ያለብን የሚለውን ነገር ሰው በደንብ ከተረዳ ከግንዛቤ አንጻር የሚነሱ ነገሮች አሉ። እነዚህን ደግሞ በግንዛቤ በኩል መፈታት ያለባቸው ነገሮች በየደረጃ ያለው አመራር ትኩረት ሰጥቶ ምላሽ መስጠት አለበት። በመድረኩ የሪፖርት ሰነድ ያቀረቡት አቶ ንጋቱ ጊችሎ እንደገለጹት በየደረጃ ያሉ መዋቅሮች ላይ ያለው የተግባር አፈጻጸም ልዩነቶችን ወጥ በሆነ አግባብ ለመተግበር በቁርጠኝነት መስራት እንደሚገባ ገልጸዋል። በበጀት ዓመቱ በርካታ ማህበራዊ፣ ኢኮኖሚያዊና የመልካም አስተዳደር ጉዳዮች መከናወናቸውን ተናግረዋል። ከተሳታፊዎች ለተነሱ ጥያቄዎች ከሚመለከታቸው አካላት ምላሽና ማብራሪያ ተሰጥቷል። በመድረኩ የካፋ ዞን ምክትል አስተዳዳሪና የገቢዎች መምሪያ ኃላፊ አቶ ደመላሽ ንጉሴን ጨምሮ ከወረዳና ከተማ አስተዳደር የተውጣጡ የሚመለከታቸው አካላት ተገኝተዋል። በዞኑ ውስጥ ለሚገኙ 643 ትምህርት ቤቶች የአንደኛ መንፈቅ ማጠቃለያ ፈተና እየሰጠ መሆኑን የካፋ ዞን ትምህርት መምሪያ አስታውቋል። ፈተናው ከኩረጃ የጸዳ እንዲሆን ጥብቅ ክትትል የተደረገ መሆኑን በመምሪያው የፈተና ቡድን መሪ አቶ በዛብህ ገብረ ሚካኤል ተናግረዋል። አንተነህ ፍቃዱ በዞን ደረጃ የ2017 ዓ.ም የአንደኛ ሴሚስተር ማጠቃለያ ፈተና እየተሰጠ ይገኛል። ፈተናው የተጀመረው ከጥር 19 እስከ 23 መሆኑን የካፋ ዞን ትምህርት መምሪያ የፈተና አስተዳደር ቡድን መሪ አስታውቀዋል። በዞናችን ፈተና እንደ ክልል እንደ አገር አቀፍ በወጣ ፕሮግራም መሰረት ፈተና የሚሰጠው ከጥር 19 እስከ 23 ይሰጣል። ከዛ በኋላ ደግሞ የእርማት ወቅት አለ። የካቲት 3 ደግሞ ትምህርት የሚጀመርበት ነው። የካቲት 3 ሁለተኛ ሴሚስተር ፈተና ትምህርት ይጀመራል። ፈተናው 643 የመንግስትና የግል ትምህርት ቤቶች ፈተና በሚገባ በአግባቡ የተጀመረ መሆኑን አረጋግጠናል። ቡድን መሪው አክሎ ተማሪዎች እየወሰዱ ያሉት ፈተና ለሀገር አቀፍና ክልል አቀፍ ፈተና እንዲረዳቸው ተደርጎ የወጣ መሆኑንም ተናግረዋል። ፈተናው እጅግ በጣም ይረዳል። ምክንያቱም የፈተና አሰጣጡም ያወጣት ሂደቱም ተቀይሯል። ምክንያቱም በፊት ፈተና እንደፈለገ ይወጣ ነበር። አሁን በቴብል ኦፍ ስፔሲፊኬሽን የፈተና አወጣት ስርዓትን በመጠበቅ ስልጠናዎችንም በመስጠት ሁሉም ቦታ እየተዘጋጁ ነው ያሉት። ፈተናውን በዚህ መሰረት የሚወጣው ፈተና ለክልላዊና ለሀገር አቀፍ ፈተና ተማሪዎችን እንደሚያዘጋጅ ሆኖ እየተዘጋጀና እየተሰጠ መሆኑን ነው እያረጋገጥን ያለ ነው። በስተመጨረሻ ፈተናው ከኩረጃ የጸዳ እንዲሆን እና ኩረጃን የምጸየፍ ተማሪ ለመፍጠር ጥብቅ ክትትል እየተደረገ ነው ብለዋል። የፈተና ስርዓት ራሱ የመኮረጅ ኩረጃን የተጠየፈ ዜጋ ለማፍራት የተሰሩ ስራዎች ብዙ ናቸው። አሁን በትምህርት ቤትም ስንመለከት ባለፉት 2 ዓመታትም በየትምህርት ቤቱ የ6ኛን ባለፈው ዓመት ፈተነናል። የ8ኛንም እንደዚህ እየፈተንን ነው። የ12ኛ ፈተኑ የመሰራረቅ ሂደቱ በጣም እየከሰመ እና ተማሪዎች ውጤታቸውን አሻሽሎ የተሻለ ደረጃ ላይ ለመድረስ እያሰቡ እንዳሉና ቤተሰቦቻቸውም መምህራንም የትምህርት ማህበረሰብም የትምህርትን ውጤት ለማሻሻል የተማሪዎችን ውጤት ለማሻሻል ሩጫ ላይ መሆናቸውን እያረጋገጠን ያለ ነው። አልፎ ደግሞ ችግር እንዳይከሰትባቸው የተሻሉ ተማሪዎችን በአንድ ክፍል በመፈተንና ሌሎቻቸው ራሳቸውን እንዲጥሩ የማድረግ ሁኔታ እየተሰራ ነው ያለው። ጥሩ ነገር ላይ ነው ያለው የሚል ሁኔታ ያየነው ነገሮች አሉ። እረፍት የሚባለው ድሮ ነው። አሁን እረፍት የሚባል ነገር እንደው እረፍት ትንሽ አርፎ ለመመለስ እንጂ ሙሉ ጊዜያቸውን በእረፍት ጊዜ ባያስቡ ነው ተማሪዎቻችን። ወላጆችም ቢሆን አሁን ይሄ የእረፍት ፈተና ከጨረሱ በኋላ እርማት ጊዜ 1 ሳምንት አለ። ከዛ በኋላ የካቲት 3 ሁሉም መደበኛ ትምህርት ቤት ቀርቦ ትምህርታቸውን እንዲከታተሉ የመንግስትም የግልም ቢሆን መምህራንም ቢሆን እንደተለመደው የካቲት 3 ዝግጅት አድርጎ ተማሪዎቻቸውን ወደ ትምህርት ገበታቸው በሚገባ ጊዜያቸው ሳይቸራረፍ ትምህርታቸውን የሚከታተሉበት ሁኔታ እንደመቻች የሚመለከቱት ሁሉ ድጋፍ እንዲያደርጉ ነው ጥሪ የምናቀርበው። በተለያየ ጊዜ እየተካሄደ ያለው ዞን አቀፍ የትምህርት ንቅናቄ ስራ የመማር ማስተማር ተግባርን ውጤታማ እያደረገ መምጣቱን የካፋ ዞን ትምህርት መምሪያ አስታውቋል። መምሪያው በንቅናቄ ስራ እየታየ ያለውን አበረታች ውጤት የተሻለ ደረጃ ለማሻገር ባለድርሻ አካላት የበኩላቸውን መወጣት እንዳለባቸውም አሳስቧል። ብሩክታይት ብርሃኑ
የካፋ ዞን ትምህርት መምሪያ ኃላፊ አቶ ተፈሪ ታደሰ በካፋ ዞን በትምህርት ዘርፍ ውጤት ለማምጣት ዞን አቀፍ ንቅናቄ እየተካሄደ እንደሚገኝ ገልጸዋል። በ2016-17 በካፋ ዞን ትምህርት ውስጥ ውጤት ለማምጣት ከፍተኛ ዞን አቀፍ የትምህርት ንቅናቄዎች በተደጋጋሚ ይደረጋሉ። ንቅናቄዎች ውጤት እያመጡ እየሄዱ ነው በተጨባጭ። ለዚህም ማሳያ የሚሆነው እንደሚታወቀው በሀገር አቀፍ 12ኛ ክፍል ፈተና ምንም እንኳን ከ2016-15 የተሻለ በ16 ውጤት የተመዘገበ ቢሆንም አሁንም በሚፈልገው መንግስት በሚፈልገው ደረጃ ህብረተሰባችን በሚፈልገው ፍላጎት ደረጃ የማሳለፍ ምጣኔ ከፍተኛ ነው ሊባል አይችልም። ስለዚህም ውድቀት ውስጥ ያሉ ወረዳዎች ከውድቀታቸው እየነቁ ለራሳቸው ስልት እየቀየሱ ነው የመጡት። ስለዚህም የዚህ የአዳሪ ትምህርት ቤት ዋነኛው ስትራቴጂ ነው። የሚታወቀው በሀገር ደረጃ የተሻለ ውጤት ያመጡት የአዳሪ ትምህርት ቤቶች ናቸው። አዳሪ ትምህርት ቤቶች አካባቢ የሚሰራው የትምህርት ጥራት ሁኔታ በሀገር ደረጃ ውጤት በማምጣቱ የተነሳ ለሌሎች አካባቢዎች እንዲሰፋ ነው የሆነው። ስለዚህ ካፋ ዞን ይሄን እየተቀበለ ካፋ ዞን በራሱ ደረጃ ከዚህ ቀደም ባልነበረ ሁኔታ ቢሻ ወልደ ዮሐንስ ለአዳሪ ትምህርት ቤት ለ12ኛ ክፍል ተማሪዎች ከፍተናል። ለ50 ተማሪዎች በትክክሉ ተፈትነው የተሻሉ ውጤት ያስመዘገቡ ተማሪዎች የተሻለ እንዲያስመዘግቡ ለብቻቸው ተለይተው እንዲማሩ ሆኗል። ከዛ ባለፈ ግን ጌሻና ደካ ከተማ አስተዳደር በጋራ በመሆን የአዳሪ ትምህርት ቤት ለብቻቸው የከፈቱበት ዋነኛው ገፊ ምክንያት ለተከታታይ 2 ዓመታት በዞናችን ካሉ ወረዳዎች በመጠነ ማሳለፍ ዝቅተኛው ወረዳ እና ከተማ አስተዳደር ጌሻና ደካ ነው። ስለዚህ ከችግራቸው ለመውጣት መፍትሄ ብለው የቀየሱትን እና ተግባራዊ ያደረጉበት መንገድ ለሌሎች የዞናችን ወረዳዎች ሊሰፋ የሚችል መልካም ተሞክሮ ነው። ሁሉም የህብረተሰብ ክፍል ለትምህርት ቅድሚያ በመስጠት የሚፈልገውን ውጤት ማምጣት እንደሚገባ ተናግረዋል። አጠቃላይ ማህበረሰቡ ለትምህርት ቅድሚያ ካልሰጠን መዳን አንችልም፣ ከበሽታችን መፈወስ አንችልም በሚል መምህራን ከማስተማር ከእውቀት ሽግግር ባለፈ በገንዘብ ድጋፍ ያደርጋሉ። ማህበረሰቡ በገንዘብ ድጋፍ ያደርጋል። ነጋዴው አጠቃላይ ህብረተሰቡ ድጋፍ ያደርጋል። በዚህ የተደራጀ ነው። የመንግስት ሚናው የማስተባበር ሚና ነው። በዚህ ሂደት ውስጥ እንግዲህ በጌሻና ደካ ጌሻ 2ኛ ደረጃ ትምህርት ቤት ላይ ይሄ ነገር በይፋ ተጀምሮ እኛም ለማየት ችለናል። ይሄ ውጤት በትክክል በድጋፍና ክትትል ከታገዘ መምህራን በቁርጠኝነት ይሄን ተግባር እየመሩት ነው ያሉት። የትምህርት ቤት ርዕሳነ መምህራን ይሄን ነገር በቁርጠኝነት እየመሩት እየደገፉት ነው ያሉት። የክልሉ መንግስት ይሄን ነገር በተግባር ሄዶ በተለይ የክልሉ ትምህርት ቢሮ አይቶት አስፈላጊውን ድጋፍ ለማድረግ ቃል የገባበት ነው። ስለዚህ ትምህርት ስትራክቸር ብቻ መዋቅር ብቻ ፈጥረ በቃ ችግር የለውም ብለ የምትተወው ነገር አይደለም። ድጋፍና ቀጣይነት ያልተቋረጠ ድጋፍና ክትትል ከሌለ ትምህርት ውስጥ ሊመዘገብ የሚችለው ውድቀት ነው። ስለዚህ እነዚህ ሶስቱ አካላት በበላይነት በተቀናጀ ሁኔታ መምራትና መደገፍ ከቻሉ ከክልል ትምህርት ቢሮ ጀምሮ እስከ ታችኛው እስከ ትምህርት ጽሕፈት ቤት በወረዳ ደረጃ ያለው ደጋፊ ባለሙያ ስልቶችን እየቀየሰ ቼክሊስት ባለፈ እውቀት ራሱ በቼክሊስቱ ላይ እውቀት ይዞ ተገቢውን ስልት ለችግሮች መውጫ መንገድ ስልት እየቀየሰ የሚሄድበት ስርዓት እንዲፈጠር ስራው በይፋ ተጀምሯል። ስለዚህ ጌሻ እና ደካ ከተማ አስተዳደር የዚህ የአዳሪ ትምህርት ቤትን ትግበራ በራሳቸው ተነሳሽነት ከችግራቸው ከውድቀታቸው በመማር የፈጠሩት ስለሆነ በዞኑ ትምህርት መምሪያ ስም እጅግ በጣም ምስጋና አለኝ። ይህን ነገር ተግባራዊ ስናደርግ ደግሞ በይፋ ውጤት ያማረ ውጤት እናመጣለን። ለዛ ትምህርት ቤትም ከዛ አካባቢ የተሻለ ቦታ የደረሱ በትምህርት ደረጃቸውም የተሻሉ ሰዎችን አምባሳደር ሰይመናል። እነዚህ አምባሳደሮች ቀጣይነት ባለው ሁኔታ ድጋፍና ክትትል እያደረጉ መንግስታዊ መዋቅርም ቀጣይነት ባለው ሁኔታ ድጋፍና ክትትል ካረገ ሰኔ ላይ የምናየው ውጤት የተሻለ ለሌሎች አስተማሪ ሊሆን የሚችል ሌሎች ዞኖችና ሌሎች የሀገራችን ክፍሎች ከካፋ ዞን ሊማሩ የሚችሉበት አጋጣሚ ይፈጠራል የሚል መልእክት አለ። በአዲዮ ወረዳ የካካ ከተማ መልሶ ማልማት አካል የሆነው የመናፈሻ ስፍራ በካፋ ዞን ዋና አስተዳዳሪ አቶ እንዳሻው ከበደ ተመርቆ ለአገልግሎት ክፍት ሆኗል። ባልደረባችን ምረታ ብራኑ ሁነቱን በቪዲዮ ታስቃኝናለች። ተከታትለን እንመለስ።
በከፋ ዞን ዴቻ ወረዳ በካቶሊክ እምነት ተከታዮች ዘንድ በየዓመቱ የሚከበረው የሞዲዮ ሰማዕታት ቀን በድምቀት ተከብሯል። ባልደረባችን ማርሽ ዮሴፉ እንደሚከተለው አሰናድቷል። ስሜ ዳዊት ብርሃኑ ይባላል። የመጣሁት ከጅማ ነው። ሁላችንም እንደምናውቀው እንዲሁም እዚሁ ከመጣን በኋላ እየተሰጠ ባለው መንፈሳዊ አስተምሮ እንደተረዳ ነው ማለት የመስዋዕት የሰማዕታት ደም የክርስቲያኖች ዘር ነው የሚል ስረ መሰረት ያለው ሀሳብ ነው ያለው። ከዚያ በመነሳት ይህ የሞዲዮ ሰማዕታትን በዓል ስናከብር እንደኛ እንደ ጅማ ቦንጋ ሀገረ ስብከት 2 እና 3 ትርጉም ነው ያለው። አንደኛ የእምነት፣ ሁለተኛ የታሪክና የባህልም አመለካከት አለው። እምነት ስንል ሰማዕትነት ማለት ለእግዚአብሔር አምላክ ምን ያክል ታዛዥነታችን የምናመሰግንበት የምናሳይበት ሲሆን፣ በሁለተኛ መልኩ ደግሞ ካቶሊካዊት ቤተክርስቲያን ከከፋ ሕዝብ ጋር እዚሁ ከደቡብ ምዕራብ አካባቢ ካሉት ሕዝቦች ጋር ምን ያክል ታሪካዊ ቁርኝነት መስተጋበር እንዳላት የሚያሳይ ነው። እምነታችንም ባህላችንም ታሪካችንም ነው። እንግዲህ የሰው ልጆች ላመኑበት መርህ ወይም ፕሪንሲፕል አንዳንዴ ህይወታቸውን አሳልፈው ይሰጣሉ። እነዚህ ሞዲዮ አባቶቻችን እናቶችም አሉ። ከረጅም ዓመት በፊት ላመኑበት እምነት በተለይም ለካቶሊክ እምነት የዚህ ቦታ ላይ ህይወታቸው ሰጥቷል። ኪዶ መዳን ይችሉ ነበረ፣ መተው ይችሉ ነበረ፣ መሸሽ ይችሉ ነበረ። ነገር ግን ላመኑበት ዓላማ ለሰው ልጆች ትልቅ ማስተማሪያ እንዲሆን ዘንድ በተለይም ለእምነት ትልቅ ማስተማሪያ እንዲሆን ዘንድ ለጽናት ትልቅ ማስተማሪያ እንዲሆን ዘንድ የሰው ልጆች ከመፍራት መቆም እንዲችሉ ላመኑበት ፕሪንሲፕል፣ ላመኑበት እውነት፣ ላመኑበት ህይወት ራሳቸውን አሳልፈው መስጠት እንዲችሉ ዘንድ እነዚህ ሰዎች ለራሳቸው እምነት ብለው ራሳቸውን አሳልፈው ሰጡትን እዚህ በከፋ አካባቢ በዛ ዙሪያ ከጅማም ከተለያየ ቦታ ከሚዛንም ከተለያየ ቦታ ሰዎች እየመጡ ይህንን በዓል አብረው ያከብራሉ። ምክንያቱም ይሄ ለእምነታቸው ጥንካሬ፣ ላመኑበት እምነት፣ ለማንኛውም ለአገር እድገት፣ ለሁሉም ነገር የሚጠቅም ስለሆነ ይህንን እኛ በየዓመቱ እንዘክራለን፣ በየዓመቱ እናከብራለን። የማህበረሰቡን የመደጋገፍና የመተባበር እሴት ጠብቀው ለመጪው ትውልድ ለማስተላለፍ እየሰሩ መሆናቸውን በከፋ ዞን ገዋታ ወረዳ የእስልምና እምነት ተከታይ ወጣቶች ገለጹ። አስተያየት ሰጪዎች ይህንን ያሉት በወረዳው የቆንዳ ደብረ ጽጌ ቅዱስ ጊዮርጊስ ቤተክርስቲያን የህንፃ ምረቃ መርሃ ግብር ላይ ተገኝተው ነው። ታጀቶ ከበደ ያዘጋጀውን ብሩክታይት ብርሃኑ ታቀርቧለች። ያነጋገርናቸው ወጣቶችና የእስልምና እምነት ተከታዮች መካከል ወጣት ኢዩኤል እሸቱ፣ ሀብታሙ ዘውዴና አወል አባጆቢር እንደተናገሩት ለቤተክርስቲያኒቱ ህንጻ ግንባታው እዚህ እንዲደርስ የበኩላቸውን ሚና መወጣታቸውን ይናገራሉ። የኛ አስተዋጽኦ እኔ ብቻዬን ሳይሆን ያው በዙሪያም ካሉ ጓደኞች ጋር ወጣቶችን ወክለን የአቅማችንን ርብርብ አድርገናል። ያው ይሄ ቤተክርስቲያን ከጅማሬው እስከ ፍጻሜው ከህፃን እስከ አዋቂ ሴቶች፣ ወንዶች ሁሉም ያቅሙን አስተዋጽኦ አድርጓል። ስለዚህ እኛም እንደ ወጣትነት እንደ ወጣቶች የአቅማችንን አስተዋጽኦ አድርገናል ማለት ነው። እዚህ ቤተክርስቲያን ላይ ያው
ስራ ድርሻችን እኛ በወጣቶች ተሳትፎ ለቤተክርስቲያኑ ማሰሪያ የሚሆን ብዙ ነገሮችን እያደረግን ያለ ነው እና እዛ ላይ የወጣቶች አንድ አባል ነኝ። አዎ ደስ ይላል። እቺ ቤተክርስቲያን አመጣጧ በጣም ደስ በሚል ሁኔታ ነው የመጣችው። ያው ብዙ ቻሌንጆችን ጠይቃለች፣ ብዙ ጉልበቶችን፣ ብዙ ምዕመናንን ጠይቃለች እና ይሄን ነገር ደግሞ በአሪፍ ነው ሰራ ነው። እኛም ወጣቱም ያቅሙን እኛም ያቅማችንን እናደርግ በሚለው ሁኔታ ተነሳስተን ያው ከወጣቱም በቁብ መልክ ጀምረን እንዲሁም ደግሞ በቁብ መልክ እያሰባሰብን እንዲሁም ደግሞ መዋጮ አድርገን ብዙ ነገሮችን ቲሸርት ተሳትመን እየሸጠን እዚህ ነገር ላይ ደርሰናል። በጣም ደስ በሚል ሁኔታ እንዲሁም ይሄንን ሁሉ ስናደርግ ከተለያየ ሃይማኖቶች ጋር ነበር። የተለያየ ሃይማኖቶችም ተሳትፈውበታል እዚህ ነገር ላይ በጣም ነው የምናመሰግነው። በዚህ አጋጣሚ የተለያየ ሃይማኖቶችን እዚህ አድርሰዋል ይሄን ነገር እና ከዚህ በኋላም ይሄንን ነገር እንዲቀጥሉበት ነው እኛ የምንፈልገው። ምክንያቱም እዚህ ጋር ሃይማኖት ልዩነት የለንም፣ አንድ ነን። እኛ ቤተክርስቲያን ሲሰራ አንድ ነን፣ መስጊድ ሲሰራ አንድ ነንና ስለዚህ ይሄንን ነገራቸው ደስ በሚል ሁኔታ ነው እዚህ ያደረሱን። በጣም ከልብ አመሰግናለሁ በዚህ አጋጣሚ። ከተማዋ የአንድነትና የእኩልነት ብሎም የመቻቻል ከተማ እንደሆነች አስተያየት ሰጪዎቹ ተናግረዋል። ገዋታ እውነት ለመናገር አብዛኛው ሰው አንድ ሃይማኖት ያለ ብቻ ይመስላል። ምክንያቱም የሌላው ሃይማኖት የተለየ ወይም ሌላው የራሱን ሃይማኖት ከፍ የሚያደርግበት አካባቢ አይደለም። ሙስሊም ወንድሞቻችን ፕሮቴስታንቶችም ቢሆኑ ይሄ ቤተክርስቲያን ሲሰራ የበኩላቸውን አስተዋጽኦ እያደረጉ ነው። አሁንም ቢሆን ራሱ በምረቃው ፕሮግራም ላይ አብዛኛው ሙስሊም ወንድሞቻችን የገንዘብ ድጋፍና ትብብርም እያደረጉ ይገኛሉና በዚህ በኩል እንኳን በጣም የሚያስቀና ነው። እኔ ያው ሙስሊም እምነት ተከታይ ነኝ። ሙስሊም ተከታይ ሁኜ እስልምናውን ብቻ ሳይሆን ሌላውንም ተጨማሪ አሁን ክርስቲያን የራሱን የሚያምንበት ላይ ድጋፍ ማድረግ አለብን። ድጋፍ የሚያደርገው ምንድነው? እነሱም ድጋፍ ያደርጋሉ ለኛ በገንዘብም በጉልበትም ሁሉ ነገር ያደርጋሉ። ስለሚያደርጉ አንድነታችን ይጠናከራል። የሆነ ክፍተት አይፈጠርም። ደስ የሚለው ነገር ስለሆነ እኛ አንድነታችን ፈጥረን በዚህ መልኩ ካደረግን ጥሩ ስለማይሆን በቃ ለኛም ጥሩ ይሆናል፣ ለነሱም ጥሩ ይሆናል። በሐዘን ጊዜም በደስታ ጊዜም አንድነትን ያጠናክራል። ስለዚህ አንድነታችን ለማሳየት ለህብረተሰብም ሆነ ለተማሪ ለህፃናት የዚህን አንድነት ቢያዩ የተሻለ ይሆናል የምን ነገር ነው አለኝ። አባቶቻቸው ያወረሱትን መልካም እሴቶችን ጠብቀው በማልማት ለመጪው ትውልድ ለማሻገር የበኩላቸው ሚና እንደሚወጡም አስተያየት ሰጪዎቹ ተናግረዋል። ከአባቶቻችን እኛ ወረስን፣ እኛ ደግሞ ያለችውን ነገር አስቀጥለን ለተተኪ ጄኔሬሽን ነው ማሳለፍ ያለብን እና እዚህ አጥቢያ ላይ ወይም እዚህ ከተማ ላይ እስካለን ድረስ ማህበረሰቡም እስካለ ድረስ ጥሩ ስራዎችን እየሰራ ለተተኪው ትውልድ ጥሩ ነገሮችን ነው ማስተላለፍ ያለበት። እኛም ይሄ ነገር በዚህ የሚያቆም አይደለም። የወጣቶች ስራ ብዙ ነገሮችን ለዚህ ቤተክርስቲያን ከዚህ በኋላ እናደርጋለን። ከስር ተተኪ ወጣቶችንም እዛ ቦታ ላይ አሳትፈን ጥሩ ነገሮችን እንዲቀጥሉና ለቀጣዩ ትውልድ እንዲያስተላልፉ ነው እኛም መልእክታችንን ያስተላልፈን ያለ ነው። ወጣቱም ይሄንን ነገር በአግባቡ ይወጣዋል ብለን ነው ያሰብን ያለ ነው። እንግዲህ ጽናት ነው የሚያስፈልገው። አብዛኞቻችን ወጣት ሲባል ብዙ ጊዜ የሚያያዘው ከሱስና ከተለያዩ መጥፎ ነገሮች ጋር ነው። ግን ደግሞ በተቃራኒው ወጣት በእንደዚህ አይነት መልካም ነገር ላይም አብዛኛው ቦታ ላይ እንደሚሳተፍ ይታወቃል። ስለዚህ እኛ ትንሿን ነገር አድርገን አበርክተናል እዚህ ጋር። ያን የምናገኘው ደግሞ ከላይ ከፈጣሪ እንጂ ከማንም አይደለም። ስለዚህ ሌሎች ወጣቶችም ቢሆኑ ባሉበት አካባቢ ለሃይማኖት ብቻ አይደለም ለአካባቢያቸው የትኛውንም መልካም ነገር ካደረጉ ለስማቸው ጥሩ ስለሆነ ሁሉም ወጣቶች በእንደዚህ አይነት መልካም ነገር ላይ ቢሳተፉ የተሻለ ነው ብዬ አስባለሁ። እኛም ብንሆን በዚያ እናቆምም፣ ገና እንቀጥላለን። ብዙ ነው ተስፋችን፣ ብዙ ነውና አላማችን። ያውኑ ትውልድ በአጠቃላይ ይሄን ተቀብሎ እሱ በቃ መስራት ያለበትን ነገር መስራት አለበት። እኛ ስንሰራ ነው ከኛ አይቶ ትውልድ ከኛ ተቀብሎ ለራሱ ተጠቃሚ የሚሆነው። ይሄን አይቶ ከኛ ጥሩ ነገር ለምሳሌ ሙስሊሙ ማህበረሰብ ህፃናትም አዋቂም አጠቃላይ ይሄን ተቀብሎ ያለውን ዝምድና ማጠናከር አለበት እንጂ ማቋረጥ የለበትም። ስለዚህ እንዳያቋርጥ ደግሞ አጠቃላይ የኛ ሃይማኖትም ብዙ ነገር ያስቀምጣል። ያው ክርስቲያን እንደሆነ ክርስቲያን ነው ብለን በአጠቃላይ ዳር ማስወጣት የለብንም። አንድነት አለ፣ አንድነታችን ማጠናከር አለብን የሚለው ነገር ብናጠናክር ነው ብዬ መልእክት የሚያስተላልፈው። ክብራትና ክብራን ተመልካቾች ከክፋ ቴሌቪዥን ለሰዓቱ ያዘጋጀናቸው ዜናዎች የተከታተላችኋቸውን ይመስሉ ነበር። ዜናዎቹን በመምራት ፍጹም ተሾመ ከእናንተ ጋር ቆይታ አድርጌያለሁ። ከቀሪ የክፋ ቴሌቪዥን ዝግጅቶች ጋር ቆይታ እንድታደርጉ እየጋበዝኩ እኔው ከወዲሁ ተሰናበትኩ። ሰላም።